በድንገት ከራዳር የጠፋው አውሮፕላን ሩሲያ ለእስልምና ትምህርት ልዩ ዕውቅና ሰጠች። የኢራን መርከብ ሰመጠች። የኢራንና የኢራቅ የውጭ ጉዳይ ሚኒስትሮች በቴሄራን ተወያዩ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችንን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮን ላይክ በማድረግ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በድንገት ከራዳር የጠፋው አውሮፕላን በኢንዶኔዥያ 11 ሰዎችን የጫነ አውሮፕላን በድንገት ከራዳር ጠፋ። ነዋሪዎቹ ከፍተኛ የፍንዳታ ድምጽ ሰምተናል ብለዋል። በደቡባዊ ሱላዌሲ ኢንዶኔዥያ 11 ሰዎች አሳፍሮ ሲጓዝ የነበረ ኤቲአር 42500 የተሰኘ አውሮፕላን በድንገት ከቁጥጥር ማዕከል ጋር ያለው ግንኙነት መቋረጡ ተሰማ። አውሮፕላኑ የት እንደደረሰ እስካሁን በይፋ ያልታወቀ ሲሆን በአካባቢው ፍንዳታ መሰማቱን ስጋቱን ከፍ አድርጎታል። አውሮፕላኑ ከዮጋካርታ ተነስቶ ወደ ማካሳር በመጓዝ ላይ ሳለም ጉዞ ከጀመረ 12 ማይልስ እንደተጓዘ በድንገት ከራዳር ስርዓት ውጭ ሆኗል። በአካባቢው የሚገኙ ነዋሪዎች የሚቃጠል ነገር ድምጽ የሚመስል ጩኸት ተከትሎ በጣም ከፍተኛ የሆነ ፍንዳታ ድምጽ መስማታቸው ለባለስልጣናት ገልጸዋል። አውሮፕላኑ 3 ተሳፋሪዎችና 8 የበረራ ሰራተኞችን በድምሩ 11 ሰዎችን ጭኖ ነበር። ቤተሰቦቻቸው አሁንም ስለ ወዳጅ ዘመዶቻቸው መረጃ ለማግኘት በከፍተኛ ጭንቀት ላይ ይገኛሉ። በአሁኑ ወቅት 60 ሰዎች የያዙ 3 የነፍስ አድን ቡድኖች አውሮፕላን ወድቆበታል ተብሎ ወደሚገመትበት ተራራማ ስፍራ ተሰማርተዋል። አንዳንድ የቪዲዮ መረጃዎች በተራራው አካባቢ የሚታይ የእሳት ጭስ ፍርስራሾች እያሳዩ ይገኛሉ። የኢንዶኔዥያ የአየር ትራንስፖርት ዳይሬክተር እንዳሉትም አውሮፕላኑ መከተል ከሚገባው መስመር ውጭ ዝቅ ብሎ እየበረረ ነበር። የቁጥጥር ማዕከሉን አቅጣጫውን እንዲያስተካክል መመሪያ ቢሰጠውም አብራሪው መመሪያውን ከተቀበለ በኋላ ግን ግንኙነቱን ወዲያውኑ ተቋርጧል። ኢንዶኔዥያ በአውሮፕላን አደጋዎች የምትታወቅ አገር ስትሆን ባለፈው ዓመትም በፓፑዋ ግዛት በደረሰ አደጋ የአራት ሰዎች ህይወት ማለፉም ይታወሳል። የነፍስ አድን ቡድኖችም በህይወት የተረፈ ሰው ለማግኘት ጥረታቸው የቀጠሉ ሲሆን አውሮፕላኑ በባህር ዳርቻው አካባቢ ዝቅ ብሎ መብረሩ ፍለጋውን አስቸጋሪ አድርጎታል መባሉ ነው የተሰማው። በመቀጠል ሩሲያ ለእስልምና ትምህርት ልዩ ዕውቅና ሰጠች። በሩሲያ የሚገኘው የሙስሊም ማህበረሰብ ተጠቃሚ የሚያደርግ አዲስ መመሪያ በፕሬዝዳንት ቭላዲሚር ፑቲን ተፈርሟል። ይህ ውሳኔ በሀገሪቱ መድረሻዎችን እናም የእስልምና ትምህርትን ለማጠናከር ለመደገፍ የታለመ መሆኑም ተገልጿል። በመላው ሩሲያ ለሚገኙ መዳረሻዎች እና ለእስልምና ትምህርት ተቋማት ልዩ ትኩረትና የመንግስት ድጋፍ ይደረጋል ተብሏል። ሩሲያ በሚሊዮን የሚቆጠሩ ሙስሊሞች ዜጎች ያሉባት ሀገር እንደመሆኗም ይህ እርምጃ መንግስት ለሃይማኖታዊ እኩልነት የሰጠው ትልቅ ቦታ የሚያሳይ ብዙዎች እየገለጹም ይገኛሉ። ይህ የሃይማኖት ትምህርት በኃላፊነት ስሜትና በስርዓት ሲመራ ለሀገር ሰላም እድገት ያለው ሚና የጎላ ነው ተብሏል። ይህም በእንዲህ እንዳለ የኢራን መርከብ ሰመጠች። ኑና የተባለች ወደ ሩሲያ የሚላክ የጦር መሳሪያ እንደጫነች የተጠረጠረች የኢራን የካርጎ መርከብ በካስፒያን ባህር ውስጥ ሰጠመች። እንደ ኢሮፒያን አቆጣጠር ጥር 14 ቀን 2026 የኢራን ባንዲራ እያውለበለበች ከኢራን ወደ ሩሲያ አስታርካን ወደብ ስትሄድ በካስፒያ ባህር ውስጥ ሰምጣለች። የኢራንና የህንድ ዜግነት ያላቸው 14ቱ መርከቦችን መርከቧ በውሃ መግባቷ ተከትሎ የድረሱልን ጥሪ መልእክት በመላካቸው ምክንያት በቱርክሜኒስታን የባህር ዳርቻ ጠባቂዎች እርዳታ መትረፍ ችለዋል። እንደ ኢሮፒያን አቆጣጠር በ1983 ስራ የጀመረችው መርከቧ በግምት 114 ሜትር ርዝመት ያላት ሲሆን ወደ 3300 የሚጠጋ ክብደት አላት ተብሏል። መርከቧ የሰመጠችውን በኢራንና በሩሲያ መካከል የጦር መሳሪያ ዝውውር በሰፊው ይደረግባታል ተብሎ በሚጠረጠርበት መስመር ጋር የተያያዘ ነው። እንደ ምርመራ ሪፖርተሮች ከሆነም ይህ ኮሪደር ሩሲያ በዩክሬን ውስጥ የምታደርገውን እንቅስቃሴ ለመደገፍ የጦር ቁምብሎቿን ጥይቶችና ድሮኖችና ሚሳኤሎችን ለማስተላለፍ ጥቅም ላይ ውሏል መባሉ ነው የተሰማው። በዚህም ጉዞ ላይ ያለው ትክክለኛ ጭነት በይፋ ምንጮች ያልተረጋገጠ ቢሆን ከጥቅምት 2024 ጀምሮ የመርከቧ ተደጋጋሚ ጉዞዎች ከ20 በላይ ጊዜ በምዕራባውያን የስለላ ትንታኔዎች ውስጥ ከተገለጹት ዋነኛዋ ነች ተብሏል። በመቀጠል የኢራንና የኢራቅ የውጭ ጉዳይ ሚኒስትሮች በቴሄራን ተወያዩ። ኢራን የኢራቅ የውጭ ጉዳይ ሚኒስትር ፋአድ ሁሴን ከኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ጋር በቴሄራን የውጭ ጉዳይ ሚኒስትሮች ተገናኝተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቄ ሁሴን ወደ ቴሄራን ጉብኝት ማድረጋቸው ቀደም ብለው አስታውቀው ነበር። የኢራን የውጭ ጉዳይ ሚኒስትር በጉዟቸው ወቅትም አርጊቺን እና ሌሎች በርካታ ከፍተኛ የኢራን ባለስልጣናትን እንደሚያገኙ ተናግረዋል። ውይይቱ በኢራን ኢራቅ የሁለትዮሽ ግንኙነት እንዲሁም በክልላዊና በዓለም አቀፍ ደረጃ ስለሚደረጉ እድገቶችን የአመለካከት ለውጦችን እንደሚያካትትም አክለዋል። ጉብኝቱ የመጣው በቴሄራንና በባግዳድ መካከል በጋራ ጥቅም ጉዳዮች ላይ በሚደረጉ ምክክሮች መካከል ነው ተብሏል።
ይህ በእንዲህ እንዳለም ኔቶ በአደጋ ላይ ነው። ትራምፕ እና የግሪንላንድ ውዝግብ የአውሮፓ ሰላም እያናወጠው ነው። የታዋቂው የፖለቲካ ተንታኝ አሌክሳንደር ጌሬሮም አዲስ ማስጠንቀቂያ መላው ዓለምን እያነጋገረ ይገኛል። እንደ ጌሬራ ገለጻ የዶናልድ ትራምፕ የግሪንላንድን ግዥ እቅድ ለዓመታት የዘለቀውን ኔቶን ወታደራዊ አሊያንስ ወደ መፈራረስ ሊያመራ የሚችል ግልጽ ስጋትም ሆኗል። በጉዳዩ ላይም የሉዓላዊነት ጥያቄ ትራምፕ ግሪንላንድን ለመቆጣጠር የሚያደርጉት ጥረት የዴንማርክን ሉዓላዊነት የሚጋፋ በመሆኑ በአውሮፓ አጋሮቻቸው ዘንድ ከፍተኛ ተቃውሞም ገጥሞታል። የ10% ታሪፍ ዛቻ ትራምፕ እቅዳቸውን የማይደግፉ 8 የአውሮፓ ሀገራት ላይ የ10% የንግድ ቀረጥ ታሪፍ ለመጣል መዛታቸው በወታደራዊ አጋሮች መካከል የኢኮኖሚ ጦርነትም ተቀስቅሷል። በዚህም ወታደራዊ ፍጥጫውም አይሏል። ዴንማርክ፣ ፈረንሳይና ጀርመን ጨምሮ በርካታ የአውሮፓ ሀገራት ኦፕሬሽን አርክቲክ ኢንዱራንስ በሚል ስያሜ ወታደሮቻቸው ወደ ግሪንላንድ በመላክ ላይም ናቸው። ይህም በእንዲህ እንዳለ በሩሲያ ባለቤትነት ስር ያለው በአሜሪካ የታገደው የሰርቢያው የነዳጅ ማጣሪያ ስራ ጀመረ። በሩሲያ ኩባንያዎች ከፍተኛ ድርሻ የሚመራው በአሜሪካ ማዕቀብ ተጥሎበት የነበረው የሰርቢያው ግዙፍ የነዳጅ ማጣሪያ ተቋም ኤንአይኤስ ከአሜሪካ መንግስት የተገደበ የጊዜ ፍቃድ ካገኘ በኋላ ትናንት ስራ መጀመሩ ተገልጿል። በሰርቢያ ፓንቼቮ የሚገኘው ብቸኛው የነዳጅ ማጣሪያ ፋብሪካ ጥሬ ዘይት በማጣቱ ምክንያት ለ36 ቀናት ተዘግቶ ከቆየ በኋላ ትናንት በይፋ ስራ መጀመሩ የሰርቢያው የኢነርጂ ሚኒስተር ዲብራካ ቼዶቪቺ ሃንዳኖቪቺ አስታውቋል። የአሜሪካ የውጭ ሀብት ቁጥር ቢሮ ኦኤፍኤሲ ኩባንያው እስከ ጥር 15 ቀን 2018 ዓ.ም ድረስ ብቻ እንዲሰራ ጊዜያዊ የስራ ፍቃድ ሰጥቶታል። ይህም ኩባንያው በአስቸኳይ የሚፈልገውን የነዳጅ ምርት እንዲያቀርብ እድል ሰጥቶታል ተብሏል። ማጣሪያው ስራውን ሊቀጥል የቻለው በክሮኢቪያ በኩል በሚያልፈው የጃናፋ የቧንቧ መስመር አማካይነት የመጀመሪያው የጥሬ ዘይት ጭነት ከኢራቅ እና ሊቢያ የተገዛ መድረሱን ተከትሎ ነው መባሉ ነው የተሰማው። የተከበራችሁ ውድ የዛታ ሚዲያዎች ለዛሬ ይዘንላችሁ የቀረበው መረጃ እነዚህ ይመስላሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ በማድረግ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።